ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ጨሪቃዎች በለቀቁት ቪዲዮ ብዙዎቻችን በጣም ደስ ብሎናል፣ ከአፍቃሪዎች በስተቀር ማለት ነው። አፍቃሪዎች ደግሞ በጣም እየተናደዳችሁ በጣም እየተበሳጫችሁ ነው። ሀይሚዬና ብሩኬ ማለት የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለት አንድ አይነቶች ናቸው እና በጣም የሚያመሳስላቸው ነገር ምን እንደሆነ ታውቃላችሁ? ፍቅራቸውን ከቃል ይልቅ በተግባር ነው እነሱ የሚገላለጹት ማለት ነው። እና በጣም ነው የሚያስገርሙኝ፣ በጣም ነው የሚያስደንቁኝ። የብሩኬ በዚህ ወጣትነቱ ስሜቱን ተቆጣጥሮ የሴትን ልጅ ክብር የሚጠብቅበት መንገድ፣ እሷን ትሪት የሚያደርግበት መንገድ በጣም ሁል ጊዜ በጣም የሚያስገርመኝ ነገር ነው። እና ትናንትና ደግሞ ቫላንታይን የተባለው ነገር እኔ ቫላንታይን ሲባል የፍቅረኛሞች ቀን ሲባል ነው የማውቀው እንጂ እንደዚህ ዲቴይል ምን እንደሆነ የማውቀው ነገር የለኝም። እና ብሩኬ ትናንት የተናገረው ነገር ነበር እና በጣም አሰብኩት። ታውቃላችሁ ለካ እንደዚህም አለ እንደ ብዬ ራሴን እንትን ያልኩትና በቫላንታይን ቀን በጣም ብዙ ሴቶች በአንድ ወር ውስጥ የሚያስወርዱበት ምናምን ብሎ ሲናገር ለካ እንደዚህ ቫላንታይን በሚባልበት ጊዜ ሁለት ፍቅረኛሞች በመጠጥም በተለያየ ነገር በስሜት ተገፋፍተው ብዙ ነገር በማድረግ ህይወታቸው አብሶ ደግሞ የሴት ልጅ ህይወት በጣም ነው የሚበላሸው ታውቃላችሁ። እና እኛ ሴቶች ለመደሰትም ለመከፋትም ቅርቦች ነን እና እንደዚህ ደግሞ በፍቅር እንደዚህ አይነት ዝግጅት አድርጎ ምናምን ክብራችሁን የማይጠብቅላችሁ ከሆነ ስሜቱን መቆጣጠር የሚያቅተው ሰው ከሆነ እናንተ ደግሞ በእንደዚህ ራሳችሁን መቆጣጠር ካልቻላችሁ ክብራችሁን ካልጠበቃችሁ በጣም ጠንቃቃ ሴቶች ካልሆናችሁ በጣም ችግር ውስጥ ነው የምትገቡት። እና ብቻ ምን ልበላችሁ በጣም ትልቅ ትምህርት አለው ላስተዋለው ሰው ሆነ አላስታወስንም ግን እንድናስታውሰው ነው እያደረገን እና እናመሰግናለን ማለት እፈልጋለሁ። በጣም ለብዙዎች ትምህርት ይሆናል። ቅመምዬ ከገባችበት ሰዓት አንስቶ የምትመልሳቸው ቃላቶች እሱ በሚላት ንግግር እሷ የምትመልሳቸው ቃላቶች ምን ያክል ራሷን እንደምትጠብቅ ምን ያህል ራሷን ክብሯን እንዴት እንደምትጠብቅ ራሷን ጠብቃ እሱን ላለማሳሳት የምታደርግበት ጥረት በጣም በጣም የሚገርም ነበር ማለት ነው። በጣም አይታችሁት ከሆነ በደንብ ማለት ነው ቪዲዮውን እና በጣም ብዙ ነገር ትማሩበታላችሁ ብዬ አስባለሁ። በሀይሚዬ ቦታ ብትሆኑ እናንተ ፍቅረኛችሁ ደግሞ በቃ እንጃ አላቅም ምን ልበላችሁ ብቻ ብዙ ነገር አይታችሁ ትማሩበታላችሁ ብዬ አስባለሁኝ። እንደዚህ ያልኳችሁ ምንድነው አንዳንድ ጊዜ ስለምትወዱት ብቻ ስለምታፈቅሩት ብቻ እሱን ማጣት ስለማትፈልጉ ብቻ ፍላጎቱን ለማሟላት ብላችሁ ብቻ ራሳችሁን አሳልፋችሁ እንዳትሰጡ ክብራችሁን መጠበቅና ራስነታችሁን መጠበቅ ግዴታ ነው። ሴት ልጅ አንዴ እንትን ካለች በጣም ከባድ ነው በእኛ እንትንና ፈጣሪ ከእንደዚህ አይነት ነገር እንዲጠብቀን ሁሉም ነገር በፍቅር ሁሉም ነገር በጊዜው ሲሆን ደስ ይላል እና ጊዜው እስኪደርስ ደግሞ መጠንቀቅ አለብን ብዬ አስባለሁ ማለት ነው። እና ሀይሚዬ ከፀጉሯ አሰራር ጀምሮ እስከ ቀሚሱ ድረስ እንዴት እንደምታምር እኔ እንጃ አላቅም። እግዚአብሔር ከሰው ዓይን ያውጣችሁ። እሱማ በቃ ሱፍም ሲለብስ ቁመና ነው ግርማ ሞገስ ነው ምናምን እንዴ ምን ልበላችሁ በቃ ቅመምዬም ተዋት በቃ እንዴት እንደሚያምሩ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እንጃ አላቅም። ምቀኛን አስመሳይን ፈጣሪ ይያዝላችሁ። በህይወታችሁ እግዚአብሔር ደስታን ብቻ ፍቅርን ብቻ ያብስራችሁ ነው የምለውና የሰው ልጅ ብዙ መሰናክል ሊያጋጥመው ይችላል። ግን ደግሞ የምንቋቋምበት ጥንካሬውን ብርታቱን ማስተዋልን እንዲሰጠን ነውና ውድ ቤተሰቦቼ እንግዲህ አብይ ጾምም ገብቷል። እንኳን አደረሳችሁ ብያለሁ። ሮመዳንም እንግዲህ ከነገ ወዳ ነው ደርሷል እና የሁለታችንም ጾም ባንድ ነውና በጣም ደስ ይላል እውነት ለመናገር እና ጾሙን ደግሞ የበረከት የሰላም የፍቅር እንዳደርግልን የሆነ ከክፉ ነገር የምንመለስ ይሄ ክፉ ከምናስብ ለሰዎች መልካም የምናስብበት ደግ የምናስብበት ሰዎችን የምናስታርቅበት ስላችሁ በመልካም ንግግር ማለት ነው። እና በቲክታክም ያላችሁ አንዳንድ ሰዎች አላችሁ እና እግዚአብሔር ልቦና ይስጠን ነው የምላችሁ።
ይስጣችሁ ነው ማለት እንፈልገው እና ውድ ቤተሰቦቼ በጣም ነው ደስ ያለኝ ነው የምላችሁ። በቃ ትናንትና ጧት ኮሚኒቲ ላይ ፎቶ ከተፖሰተበት ጊዜ አንስቶ ነው የምላችሁ ቪዲዮ እስኪለቀቅ ድረስ በጣም ነበረ ደስ ብሎ ነው የዋልኩት። በቃ በዛ ላይ ሰንበት ነው፣ በጣም ደስ የሚል ቀን ነበረ አልኳችሁ። በቃ ሀይሚዬና ብሩኬ ማለት ነው። እና እንግዲህ ደግሞ ሀይሚዬም ምናልባት እንግዲህ ይሄ ቪዲዮ የተቀረጸው ቅዳሜ ማታ ነው። ትናንትና እንግዲህ የተቀረጸ ቪዲዮ ይኖራል ብዬ ተስፋ አደርጋለሁኝ። ሀይሚዬ ደግሞ እንግዲህ ሁሉንም ነገር እንትን ብላ አብረው ዱባይ እንዲሄዱ በጣም ምኞቴም ፍላጎቴም ነውና እግዚአብሔር ነገሮችን ሁሉ ይፍታላችሁ ነው ምላችሁና ያለው ነገር በጣም ከባድ ሊሆን ይችላል። ብሩኬ ደግሞ ያንን ነገር የተጎዳችበትን ብዙ ነገሮች ቢኖሩም ደግሞ እሷን ለማስደሰት እንዳይሰማን ለማድረግ ብዙ ነገር እየጣረ ነው እንደ ወንድ ማለት ነው። እና በጣም እንጃ አላቅም። ብሩኬ በጣም ጠንካራ ልጅ ነው። ሀይሚዬም እንደዛው በጣም ጠንካራ ልጆች ናቸው። በጥንካሬያቸው በስራ ፍላጎታቸው ራሳቸውን ለመለወጥ በጣም ብዙ ነገር ይጥራሉ። በዛ ውስጥ ደግሞ በዛውም ልክ ደግሞ እነሱን ለመጣል እነሱን ለመለያየት በጣም ብዙ ሰዎች ብዙ ነገር ያደርጋሉ። እና እግዚአብሔር ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ ነው ምለው። ለሰው ልጅ መልካም ማድረግ ለሰው ልጅ መልካም መመኘት በጣም መልካም ነገር ነውና ውድ ቤተሰቦቼ በያላችሁበት ሰላማችሁ በዝቼ በልልኝ ነው ማለት እንፈልገው። ለዚህ ቤት ደግሞ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ በጣም አድርጌ አመሰግናችኋለሁ። ጨሪቃዎችዬ ደግሞ በጣም ነው የምወዳችሁ። በዚሁ በፍቅር ኑሩልኝ። እግዚአብሔር ከዚህ በላይ ሰላሙን ፍቅሩን በረከቱን ያብዛላችሁ ጨሪቃዎቼ ማለት ነው። በጣም በጣም ነው የምወዳችሁ። እንግዲህ ማንነቴን ውሰጁ ብሏል እንግዲህ ብሩኬ። በቃ ምንም ማድረግ አይቻልም። እና አንዳንድ አፍቃሪዎች ደግሞ ተስፋችሁን ቆረጡ። ይሄን ነገር እያያችሁ እኮ ሰውን የምታፈቅሩበት መንገድ ደግሞ በጣም ነው የሚያስቀኝና ለማንኛውም ራሳችሁን ጠብቁ። መልካም ጊዜ። ዛሬ ደግሞ መልካም ነገር የምናይበት ቀን ያደርግልን።